አይኖ አምሌት በጣም እንደዘገየው ይገባኛል ግን ስቲል አልዘገየውም ብዬ አስባለሁ። ባለፈው ሳምንት ስለወጣው ስለ 2 አመትና ስለ 10 አመት የግሪን ካርድ አዲስ ስለወጣው ህግ አንዳንድ ነገር እነግራችኋለሁ። ማንናችሁን ይመለከታል ማንናችሁን ሳይመለከትም የሚለውን በአጭሩ ለማሳወቅ እሞክራለሁኝ። ከዚህ ቀደም ጉዞና ጉዞ ነክ ነገሮች ላይ ፓኬጆችን በማዘጋጀት ቪዛ አድቫይስ በማድረግ ለረጅም ጊዜ ሚዲያው ላይ እንደቆየው ይታወቃል። ሆኖም እናንተ የምታውቁኝ ሰዎች ዴሞ አድርጋችሁኛል፣ ሜንሽን አድርጋችሁኛል። ሶ ቶፒኩ ሴንሲቲቭ ስለሆነ አጠር ያለ መልስ ለመመለስ ሞክሬያለሁ። ካገኘሁት ኢንፎርሜሽን እና ሰዎች ኦፊሰሮችን ጠይቄ ከተሰጠኝ መረጃ ተነስቼ አንዳንድ ነገራችን ልበላችሁ። ሰው የሚመለከታችሁና የማይመለከታችሁ ሰዎች ተብሎ የሚወሰነው ላይክ ሁላችሁም 2 አመት 10 አመት ቪዛ ያላችሁ በአጠቃላይ ይመለከታችኋል ማለት አይደለም። ህጋዊ ሆናችሁ ውስጥ እየኖራችሁ እስከሆነ ድረስ በወርክ ፐርሚታችሁ በሶሻል ሴኩሪቲያችሁ ታክስ እየከፈላችሁ ስራ እየሰራችሁ እስከሆነ ድረስ ፒቲዋችሁን ተጠቅማችሁ ቫኬሽናችሁን ወስዳችሁ ቤተሰብም ዘመድም ሄዳችሁ የመጠየቅ የትኛውም ሀገር ቪዚት የማድረግ የማውጣት እና የመመለስ መብት አላችሁ። ግን ምንድነው ረጅም ወር ኢትዮጵያ አትቆዩ፣ ረጅም ወር ወጣችሁ አትቆዩ። ሶ የሚመለከታችሁ ደግሞ የ2 አመትም የ10 አመትም ቪዛ ይዛችሁ 6 ወር ኢትዮጵያ 6 ወር ከመሞላቱ በፊት ወደ አሜሪካ የምትመጡ የአይ-94 ውሳኔ ደግሞ አይታችሁ አሜሪካ ስትዝናኑ የምትቆዩ አንደር ቴብልም ሰርታችሁ የምትመለሱ ሰዎች እናንተን ለመግባት ከዚህ በኋላ ያስቸግራችኋል። ምክንያቱም ታክስ ማትከፍሉ ከሆነ የተሰጣችሁን የግሪን ካርድ በትክክል እየኖራችሁበት ካልሆነ ግሪን ካርዱን እየተጠቀማችሁት ያላችሁት እንደ መልቲፕል ቪዛ ነው ብለው ስለሚያስቡ ከዚህ በኋላ ያስፈልጋችኋል ብለው ስለማያስቡ ዲፖርት ያደርጓችኋል ማለት ነው። በቀጣይ ደግሞ የማይመለከታችሁ ሰዎች ላይ በፊዮንሴ ቪዛ የመጣችሁ በትዳር የመጣችሁ እዚህ ከመጣችሁም በኋላ የተፈራረማችሁ ልጅ ቤተሰብ ያፈራችሁ ሰዎች ሲቲዝን የሆነ ሰው እዚህ ሆኖ እናንተ እዛ ቅሩ የሚል ህግ የለም። ስለዚህ ትክክለኛ ትዳር ትክክለኛ ኑሮ እየኖራችሁ እስከሆነ ድረስ እናንተን አይመለከትም። ግን የሰጣችሁበት ኬዝ ሌላ አድሬስ ሆኖ እናንተ የምትኖሩበት ሌላ አድሬስ ከሆነ ስትመለሱ በቀጥታ ሰከንዳሪ መግባታችሁ አይቀርም። ሰከንዳሪ ከገባችሁ በኋላ ግን ኢንስፔክት ስትደረጉ ኢንቨስቲጌት ስትደረጉ ዶክመንታችሁ ስልካችሁ ላይ አንድ አይነት ነገር ከሌለ ነገሮቻችሁን ያከብዱባችኋል፣ ሊመልሷችሁ ይችላሉ። ስለዚህ just be careful like ወጣችሁም ከሆነ እነዛን ነገሮች ለማስተካከል ኮንቨርሴሽን ማድረግ ከዛ ሰው ጋር እንደዚህ አይነት ነገሮችን ለማድረግ ሞክሩ። በቀጣይ ደግሞ የሚመለከታችሁ like violation ያለባችሁ የኮርት እንትን ያለባችሁ በድራግ በጸብ እንደዚህ ብቻ እንደዚህ አይነት ነገር ቫዮሌሽን ያለባችሁ ሰዎች እናንተም ለትንሽ ጊዜ ባትወጡ ብዬ አድቫይስ አድርጋለሁ እንደኔ። ሌላው ደግሞ አጠር ለማድረግ እየሞከርኩኝ ነው። ሌላ ደግሞ ነምበር ደግሞ ትራቭል ዶክመንት ያላችሁ ሰዎች ባትወጡ ለጊዜው። ምክንያቱም ትራቭል ዶክመንት አሁን ከተሰጣችሁ within 2 or 3 months ምናምን በኋላ ግሪን ካርዳችሁ መምጣቱ አይቀርም። ስለዚህ ወታችሁ በምትመጡበት ሰዓት እናንተም ሰከንዳሪ መግባታችሁ አይቀርም። ሰከንዳሪ ከገባችሁ ደግሞ ኢንቨስቲጌት ትደረጋላችሁ። ነገራችሁን ላይክ ኢንተርቪው ላይ የተምታታ ነገር እንድትሰጡ ሊያደርጋችሁ ስለሚችል እናንተ ተጠንቀቁ ለማለት ነው። እና በተጨማሪ አሳይለም ጠይቃችሁ በቅርብ ጊዜ ግሪን ካርድ ያገኛችሁ ሰዎች እንደኔ ትንሽ ብትቆዩ ብዬ አድቫይስ አደርጋለሁ። ምክንያቱም አሳይለም ስትጠይቁ በዚህ ምክንያት ወደ ሀገሬ መግባት አልችልም ስለሆነ ግሪን ካርድ ይሰጠኝ ብላችሁ የምታመለክቱት አይደል? የመኖሪያ ፈቃድ ይሰጠኝ ብላችሁ ሶ ራይት አዌይ ግሪን ካርዳችሁን ስታገኙ ተነስታችሁ መሄድ it doesn't make sense። ስለዚህ እናንተ አስቡበት፣ በደንብ አስቡበት። ወደ ኋላ የሚሉበት አይነት እንትን ስላልሆነ ፍራውዳል ነው ብለው ስለሚያስቡ ማለት። በተረፈ ተጨማሪ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የማውቀው ከሆነ መጥቼ መልሳለሁ፣ ማላውቀው ከሆነ ደግሞ የሚመለከተውን አካል ጠይቄ ትክክለኛ ተጨባጭ የሆነ መልስ ይዤ ለመመለስ ሞክራለሁኝ። የዛን ያለ አክቲቭ መሆኔን እርግጠኛ አይደለሁኝም። በተረፈ ሴንሲቲቭ የሆነ ቶፒክ ይዛችሁ አቴንሽን እና ፎሎወር ለማግኘት ብላችሁ ሰውን ባትረብሹት ለማለት ወዳለሁ። አመሰግናለሁ። ባይ። እንደምናላችሁ አባባላለሁ። ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ደግሞ ይዤላችሁ የመጣሁት እንደ ሁለተኛ ክፍል ነው። ባለፈው ስለ አሳይለም ኢንተርቪው ስትሄዱ ምንድነው ወይ ደግሞ ኮርት አሳይለም ኢንዲቪጁዋል ሂሪንግ ሲኖራችሁ ምንድነው ኤክስፔክት ማድረግ ያለባችሁ ምንድነው የምትጠብቁት የሚለውን ነው። ዛሬ ደግሞ የሜሬጅ ኢንተርቪው ሲኖራችሁ የሚለውን ነው። የሜሬጅ ኢንተርቪው ሲኖር ምንድነው ተዘጋጅተን የምንሄደው ነው። ብዙ ጊዜ የሜሬጅ ኢንተርቪው ስትጠሩ most of the time የሚያውጥ ይሄ ትዳር
ጉድ ፌት ሜሪጅ ነው ወይ እውነተኛ ሜሪጅ ነው ወይንስ ለኢሚግሬሽን ቤኔፊት ነው የተጋቡት የሚለውን ለማጣራት ነው። ኢንተርቪው የምትገቡበት ጊዜ መጀመሪያ ቃለ መሐላ ላይ ያስደርጓቸዋል። ጠበቃ ካላችሁ ጠበቃችሁ ከኋላ ይቀመጣል። ከዛ በኋላ አፕሊኬሽን ፎርሙን ጎትሩ ያደርጋል። እያንዳንዱ የተጻፈው I-485 ያ ኢንፎርሜሽንን ይታያል ማለት ነው። ስማችሁ፣ አድራሻችሁ ትክክል መሆኑን የሚቀየር ነገር ካለ እንደዚህ አይነት አንዳንዴ ያንን እያንዳንዶቹን ለብቻ ላይተው ይጠይቋቸዋል ፎርሙን ወይ አንድ ላይ ፎርሙን ላይተው ይችላሉ። በኋላ ግን ለዋናው ትዳሩም ለሚመለከተው ጥያቄ ይለያዩዋቸዋል። ለምሳሌ መጀመሪያ ፔቲሽነሩ የሚጠይቁ ፔቲሽነሩ ማለት ያ የሞላው ሰው ማለት ነው። ኦኬ እና ያን የሞላው ሰው የሚጠይቁ ጥያቄዎች አሉ። ኦኬ ለምሳሌ ባለቤትሽ በስንት ዓመተ ምህረት ነው የተወለደው? በምን ወር ነው የተወለደው? ዴት ኦፍ በርቱ መቼ? ላስት ይር ክሪስማስ የት ነበራችሁ? ሃኒሙን የት ሄዳችሁ? እናቱ ማን ናቸው ስማቸው? መቼ ነው the last time የሱን የተያየሽ? ስንት ሰዓት ነው ባለቤትሽ የሚወጣው ከስራ የሚገባውና የሚወጣው? እንደዚህ አይነት የተለያዩ ጥያቄዎች ማለት ነው። የቤታችሁ ግድግዳ ቀለም ከለሩ ምን አይነት ነው? ውሻ አላችሁ? የውሻችሁ ስም ማን ነው? አሁን ይሄ ዝም ብዬ ጭንቅላቴ የመጣልኝ ነው። እንደዚህ አይነት ተመሳሳይ ጥያቄዎች ነው የምጠይቁት። I'm not saying this is exactly the same. Of course ብዙ ረጅም ሰዓት ጥያቄ ነው። አትሊስት አንድ ሰዓት ነው። እና ያንን ከጠየቀ በኋላ ፔቲሽነሩን ቀጥሎ ደግሞ ይጠራት ቤኔፊሻሩ የተሞላለትን ሰው ትጠራና አንድ አይነት ጥያቄ ነው የምጠይቋቸው። ለዛኛው መልስ አለው፣ ለዚህኛው መልስ አለው። by the way it's recorded። ከዛ ለሁለቱ ግን ቢሳሳቱ ለምሳሌ በጣም ሲምፕል ጥያቄ የግድግዳችሁ ቀለም ምን አይነት ነው የሚለው ጥያቄ እሷ ነጭ ነው እሱ አረንጓዴ ነው ቢል ያ መቼም ባልና ሚስት የግድግዳውን ቀለም ማወቅ አለበት። ያ ያስጠራጥራል ማለት ነው። ሞር እንትን ያመጣል። ውሻ አላችሁ ወይ? እሷ ውሻ አለን እሱ ውሻ የለንም ቢል ለምሳሌ ኦብቪየስሊ ይሄ ክሊር የሆነ ጥያቄ ነው። መቼ ነው እናትየውን ያናገርሽው ለሚለው እንደዚህ አይነት ነገሮች። ስለዚህ አንዳንዴ ጉድ ፌት እውነተኛ ትዳርም ሆኖ ቦታ ማንሰጣቸውና ማናስተውላቸው ነገሮች አሉ። ለምሳሌ ከባለቤትሽ እናት ጋር መቼ ነው ያወራሽው የሚለውን ላናስተውሰው እንችላለን። ራይት ምናልባት የዛሬ ሳምንት ልንል እንችላለን። እሱ መጥቶ ደግሞ ትላንትና ከትላንት ወዲያ ሊል ይችላል ማለት ነው። ስለዚህ ያ ኢንኮንሲስተንሲ ሊፈጥር ይችላል። I'm just giving an example እና ባለቤትሽ መቼ ነው የተወለደው ለሚለው ነገር አንዳንዴ እኛ ካልቸራሊ አንዳንዴ ለልደት ለተወለደበት ዓመተ ምህረት ለተወለደበት ቀን ቦታ ላንሰጥ እንችላለን። እዚህ ሀገር ኢምፖርታንት ነው። እንዴት የባላንት በርዝ ዴት አታውቅም? ራይት because birthdays እንትን ነው ትልቅ ነው። ስለዚህ እንደዚህ ነገር አንቨርሰሪ ለምሳሌ መቼ ነው የተጋባችሁት ዓመተ ምህረት በአንቨርሰሪያችሁ መቼ ነበረ ምን አረጋችሁ? አንዳንድ ሰው አንቨርሰሪውን አያከብርም። የተጋባበትም ቀን ትዝ ላይለው ይችላል። በሜሬጅ ኢንተርቪው በምትሄድበት ጊዜ እንደዚህ አይነት ፔቲሽን ፋይል አድርጎልሽ ባለቤትሽ ወይ አድርጋለ ባለቤት እነዚህ ነገሮች ማጥናት አለባችሁ ማለት ነው። እንደገና ቁጭ ብላችሁ ማስታወስ አለባችሁ ማለት ነው። ይሄ ኢምፖርታንት ነው። አንዳንድ ሰው እውነተኛ ትዳር ነው ምንም ችግር የለውም ብሎ ሄዳል። ልጆች ስፔሻሊ ልጅ የሌለበት ሲቹዌሽን ሲሆን ተለያይተው በሚጠይቃቸው ጊዜ ሊሳሳቱ ይችላሉ። ምክንያቱም አንደኛ ኤክስፔክት አያደርጉትም እንደዚህ አይነት ጥያቄ ይኖራል ላይ ብሎ አይጠብቁም። ሁለተኛ ነርቨስነትም አለ። ያ ሲሆን መሳሳት ይመጣል ማለት ነው። ስለዚህ ከዛ በፊት ፕሪፔር ሆናችሁ መግባት አለባችሁ ማለት ነው። አይ ስትሮንግሊ ሰጀስት ጠበቃ ደውላችሁ ፕሪፔር እንዲያረጋችሁ መጠየቅ። ጠበቃ ካላችሁ ጠበቃችሁ ጋር መደወል። ኢንተርቪው ይደርሷል እሱም ሊደውልላችሁ ይችላል። ፕሪፔር መደረግ ወይ ፕሪፔር ደግሞ ካላረጋችሁ ፕሪፔር አድርገን ሞስት ጠበቆች ፕሪፔር ያደርጋሉ። ያለ ጠበቃ ሞልታችሁ ከሆነ ደግሞ እንመዘጋጀት አዘጋጁን ብሎ ሌላም ጠበቃ ጋር መደወል ይቻላል ማለት ነው። ስላዳመጣችሁኝ አመሰግናለሁኝ። አንድ ነገር ልጨምር የምፈልገው ምንድነው የኢሚግሬሽን ፍሮድ በጣም ሲሪየስ ፍሮድ ነው። ይቅርታ የለውም። ሌላ አይነት ሚስ ሪፕሬዘንቴሽኖች ይቅርታ አላቸው። ዌቨር ተሞልቶ በይቅርታ ዩኤስ ሲቲዝን ስፓውሴ ኦር ዩኤስ ሲቲዝን አባቴ እናቴ ሊጎዱ ይችላል ብመለስ እንደዚህ አይነት ነገር አሉ። ዌቨሮች ባሉ እሱ ራሱን የቻለ ቶፒክ ነው። እሱም ሌላ ቀን እንነጋገራለን። ግን ተብሎ ይቅርታ ይጠይቃል ማለት ነው። የሜሬጅ ፍሮድ ግን ይቅርታ የለውም። ስለዚህ በጣም ጥንቃቄ አድርጉ። ከዛ በኋላ ያ ሰው በዛ በሜሬጅ ፍሮድ ተብሎ ተከልክሎ ያም ትዳር አልቆ እንደገና ሌላ ሚስት ቢያገባ ወልዶ now a lot of evidence ኖሮት በሚሄድበት ጊዜ because of በዛ መጀመሪያ ላይ በተበላሸው ትዳር እስከ መጨረሻ ይከለከላል ማለት እስከ መጨረሻ ኢሚግሬሽን ቤኔፊት ይከለከላል ማለት that will be unfortunate። ስለዚህ በጣም ጥንቃቄ አድርጉ እላለሁ። በተጨማሪ ዶክመንትን በሚመለከት በተቻለ መጠን ኤቪደንስን በሚመለከት አሁን ያወራሁት
ኢንተርቪውን በሚመለከት ነው። ግን ተጨማሪ ነው መብራሪያ ለመስጠት ያህል ዶክመንትን በሚመለከት ምን አይነት ዶክመንት ነው ማሳየት ያለብን ባልና ሚስት መሆናችን የሚያሳይ ለሚለው የተለያየ አይነት ዶክመንት ኤቭሪቲንግ አስቀምጡ። ስልክ ስታወሩ ኪፕ ኢት፣ ቴክስት ኪፕ፣ ፎቶ ተነሱ በምትሄዱበት ቦታ ላይ ቫኬሽን አይተንራሪ የሄዳችሁበትን እንደዚህ አንዳንዴ ምንም አያስፈልግም ብላችሁ የምታስቡትን የተሞላ ግን የሜሬጅ ፔቲሽን ካለ እያንዳንዱን ነገር አስቀምጡት። ያ ማስረጃ ነው ማለት ነው። ባልና ሚስት መሆናችሁን የሚያሳይ ነው ማለት ነው። ሊዝ አብራችሁ ተፈራረማችሁት፣ ፎን ቢል፣ የተለያየ አይነት ነገር አንዳንዴ ሲሪ ነው ብላችሁ የምታስቡት ነገር ለምሳሌ የሆነ ቦታ ለቫኬሽን ሄዳችሁ ያወጣችሁት ወጪ እንደዚህ አይነት ነገር የተነሳችሁት አላስፈላጊ ፎቶ ነው ብላችሁ የምታስቡት ነገር ለዚህ ግን አስፈላጊ መሆኑ ሊጠቅማችሁ ይችላል ማለት ነው። ይሄ ዩኤስሲአይኤስ ኦፊሰር ያንን አይቶ ነው ትዳሩ ልክ ነው ወይስ አይደለም የሚለው ነገር ዶክመንቴሽንን አይቶ ነው ከምትናገሩት ነው። ፕሪፔርድ ሁኑ፣ ሃቭ ዶክመንታችሁን በደንብ ሰብስቡ። የሚያሳምን ኮምፕሊት የሆነ ኤቪደንስ ለማቅረብ ሞክሩ እላለሁ እና ጀስት አንድ ሰው ስለተጋባ ጀስት ሜሬጅ ሰርቲፊኬት ስላለው አፕሩቭድ ይሆናል ማለት አይደለም። ይሄን ለማለት ነው። ስላዳመጣችሁኝ አመሰግናለሁ። አበባ እባላለሁ፣ የኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ስልኬ 774282019 774282019። ደህና ዋሉ።